ሰፈርስ ምን ነው የምትሉ? ስለ እናቴም ስለ ቤተሰቤም ስለ እኔም ስለዚህ ያክስቴ ልጅ እኮ ነው አቡ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለየ ናችሁ እኮ ያጎቴ ዘመዴናት እያልኳት አይ ወለየ ናችሁ እኮ ወለየ እኮ እንደዚህ ችግር የለበትም ለምን አታገባትም እንትን የማይመለከታት እንደዚህ ስትለኝ ነገር ትበላለች እቺ ሴትዮ ልክ አይደለችም ብያለሁ። አዎ ልጄን ስከለክለኝ ደግሞ ተናግሬያለሁ። አዎ ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ አምሻል ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን እየኖርን ሳለን አዎ ብያታለሁ። አልዋሽም። እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ካንደበቴ አይወጣም። የሆነና የሆነ ነገር ነው የሚያወራው። ዲቦራ አንቺ እኮ የውሸቷ ውሸት ነው። አንዴ ዲቦራ እንደምትዋሽ ንገርሻው ሚዲያ ላይ ስትወጣ ምን አለች መጀመሪያ? ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ የለኝም አለች። ከዛስ በእንትና በዛች በእንቁርት ስታስከሰል ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጣው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አዎ ፍቅረኛ የላትም። እኔ በሶስት ወር ራሱ እንዴት እንዳገባሽ አላውቅም። እኔን ግን ታውቂያለሽ፣ ማስረጃ ማስረጃ የሁለት ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽኝ ሰርበሽ እንትን ያልሽው ያቺን ታውቃት የሁለት ዓመት እናቴ የሁለት ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልቴ ቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ወጥቻ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽው እንዴት አድርገሽ እንዳገባሽው አላውቅም። ሲጀመር በሶስት አዳምጪኝ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግረሻል። አዎ ተናግሬያለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርጎ አባብሉ ናትዬ ምናምን ተገዝቶለት አረ እንደው በጭራሽ በልህ የእሳቸውን እልህ ስታወጣ ያምሻሉ ያልኳት። አዎ ይሄንን ብያለሁ። እና ያጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መጣ ወለየ ናቸው እኮ ለምን አታገባ? ወለየ እኮ እንደዚህ አታፍሩም እኮ እናንተ። አረ ሴትዮ ተው እንዴ! እኔ ያጎቴ ልጅ ናት፣ ከዩኒቨርሲቲ መጣ ነው። ሃኒ ትባላለች፣ ማንም የሚያውቃት ናት። እንደው ነገር ስራችሁ አላማረኝም ምናምን ትለኛለች። የማይመለከታችሁ እንደዚህ ትላለች። አሁን እዚህ ጋር ተሰበሰብ ነው። አሁን ስለ ልጁ እናውራ። ስለ እኔ እና አንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አለኝ። አንቺ ግን የለሽም ነበር። ገባሽ? ይመለከተኛል። ለኔ አይመለከተኝም። አንተ ስላንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታረግበት ፍቅረኛ አለኝ ያለች ሴትና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ነው። እሷ ደግሞ አቡዬ ይሄ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ አልኩ። በቃ አለቀ። አዎ ፓስተር አመጣችሁ ካላስመከራችሁ እኔ ካለም ድረስ መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት። ልጄንም አሁን ታይ ማስረጃ አለክ። ቆይ ያው ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት አይኖረው። እያንዳንዱ ነገር ያለ ማስረጃ ጓደኞቼ ይቅረቡ። ጓደኞቼማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጡም ሽማግሌ። እኔ ሽማግሌ አንጣ ሲሉኝ ነገሩ ሳያምረኝ አላመጣውም። እኔ መታረቅ የፈለኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣው ነገር ሌላ ነገር አወሩብኝ። እኔ ፍቅረኛ አለኝ እኮ እኔ የምወዳት ማፈቅራት ፍቅረኛ አለችኝ እኮ። ልጄን ፍለጋ የልጆቼ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። የልጄ ናት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ናት። ዘመድ ነን። እኔ ያደኩበትን ነገር ሀውዬ ያደኩት በእንጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በልጄ እንዳይደገም እንደውም ዘመድ ሁኑ እንቀራረብ ቤተሰብ እንሁን ብዬ ስቀርብ እንደዛ ሲያመጡ እኔን አልፈልግም ስል ነገር ጀመሩ። በቃ ከዛው አሁን ደግሞ ነገሩን ታዩና አቡ እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ ልጄ ነበር። አንዴ ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ ቪዲዮ? እሺ ለምን አልሰራሁባትም? አዳምጪኝ ሀውዬ፣ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጪ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመረ። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላደረኩም፣ ዲቦራ እንደዚህ አላደረኩም እያልኩ ወደ
ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይሄ ነገር ትክክል ነው? እሺ እኔ ደግሞ አልካድኩም። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢው፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70 ሺህ ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ የከፈለው ግንቦት 10 25 ሺህ ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ 10 ሺህ ረሳሽ ማለት ነው። 10 ሺህ ረሳሽ። አይ ተናግሬያለሁ። እሺ ጊዜ አላነሳም። የካቲት 10 ሺውን የካቲት 24 25 ሺውን ደግሞ ግንቦት 10 ብላ ነው የተናገረችው። ጽፌያለሁ። ሁሉ ነገር ወረቀት እየያዘው ነው። እኔና ታቡዬ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ልሆንበት። እኔ የሚያቀኛቀኛል ሰው ቀና ብዬ የማልናገር ልጄ እንኳን ልጄን ማለት ነው። አዳምጪ ታዳም እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። አንፈልግም። ገንዘቡን ውሰድ። ቆይ አንዴ እትብኝ አንዴ ኖ ዲቦዬ፣ እሱ እያለ ያለው አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይሄን አሟላ በይ፣ ይሄንን አድርግ። ይሄ የባህሪ ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም። ልጄን በብቃት አሳድጋለሁ። እሱን አናቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱ ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይሄንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች። ከ10 ወር በኋላ መታ ቢኒያም እኔ ቸርከሌ ነው የምገባው ይሃለው። ከዚህ በፊት 3 ዓመት 4 ዓመት ልጄን ሳሳድግ ይሃለው። ራስን እንኳን ለቂጥ 3 መግዛት የማትችል ሰው ሆነህ ስረዳኪ ነበር። ልብ የለሽም። እንደው እግዚአብሔር ስጣት ሀቡዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የአንድ ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ። እግዚአብሔር ይስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያታንሳው። ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛም በመሀል ተደዋወልንና ልንገርሽ እኔ ታክሲ አልጠቀምም። ተደዋወልንና 150 ብር ነው 150 ብር ከፍላ የመንግስት ምንድነው ካንተ ጋር ማውራበት ጊዜ የለም። ከዛ ውጪ ያደረገችልኝ ነገር የለም። እኔ ነኝ የማረግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንት ስቴትመንት ቢታይ የሀገር ብር አለ። ገባኝ። ስለዚህ አሁን እሷ ነው ይኑረኝ እንዴ ይኑረኝ። ለልጃችን እንኑርለት። ለምኛ አይደለም ለልጃችን አባት እናት ነው ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየው ስለማንፈልግሽ ነው ሰርተሃል። ወደ ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም አትቀይሪም። እኔ ያልኩት ይሄን ሀሳብ ማትቀበል ከሆነ አንዴ ሚታርጋት ልንገርሽ እናቴ። እኔ ያልኩትን ልንገርሽ እራስሽ ሚታርጋ። እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ
ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምፈልገው። አዎ ገንዘብ እየወሰደች እዚህ አላሳይም ብላኛለች። በዚህ በህዝብ ፊት ወተናል ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ትፈቀድልኝ ልጄን ላሳድግ አይ ካለች አሁንም ደግመዋለሁ ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም።